ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ሰላም ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ እላለሁኝ። ዛሬ እንግዲህ በአዲስ ርዕስ መጥቻለሁኝ። እሱ ምንድነው? እንዴት አድርገን ነው የኢሜይል አካውንት የምንከፍተው የሚለውን ነው። እንግዲህ እስከ ቪዲዮ መጨረሻ ድረስ እንደምታዩት ተስፋ አደርጋለሁ። አይታችሁትም ደግሞ እንደምትማሩበት ተስፋ አደርጋለሁ። እንግዲህ ጓደኞቼ መጀመሪያ ላይ ሴቲንግ ውስጥ እንገባለን ማለት ነው። የስልካችን ሴቲንግ ውስጥ ማለት ነው። እንግዲህ ሴቲንግ ውስጥ ከገባን በኋላ አካውንት የሚል እንፈልጋለን ማለት ነው ጓደኞቼ። እዚህ ጋር አገኘሁኝ። አካውንት የሚለውን ክሊክ ካደረግን በኋላ እዚህ ጋር ፕላስ አካውንት የሚል እንለካለን። ይቅርታ ፕላስ የሚለውን ስንለካ ጉግል አካውንት ጉግል የሚል እናገኛለን። ጉግል የሚለውን ስንለካ እንግዲህ ራሱ ይከፍትልናል ማለት ነው። እዚህ ጋር እንግዲህ እንደምታዩት ኢሜይል ኦር ፎን ይላል፣ እናልፋለን። እዚህ ጋር ክሬት አካውንት የሚለውን ነው የምንነካው። ክሬት የሚለውን እነካለን። ከዛ ፎር ማይ ሰልፍ የሚለውን እንነካለን ማለት ነው። እሺ ጓደኞቼ አሁን ፈርስት ኔም ኤንድ ሊስት ኔም መጥቶልናል። እዚህ ጋር እንግዲህ እንግዲህ ልቅና ላብ ብዬ ከፍቻለሁኝ። ይሄው ኔክስት ላለው ማለት ነው። ኦኬ እዚህ ጋር መንዝ ይጠይቀናል። እንግዲህ መንዝ ጃንዋሪ እንበለው የተወለድንበት ቀን። እዚህ ጋር ዴይ ይጠይቀናል። ሁለትን በለው ኤግዛምፕል ነው። ይር እንግዲህ ቢያንስ ከ20 ዓመት ከ18 ዓመት በላይ መሆን ያለባችሁ። በ1980 ልበለው። ጀንደር የሚለው ጋር ሴት ማለት ፊሜል የሚለውን እንነካለን ማለት ነው። ኦኬ አሁን እዚህ ጋር ያለውን ፕሮሰስ ጨርሰናል። እዚህ ጋር ኔክስት ላለሁኝ። ኦኬ እዚህ ጋር ላቭ ልቅና ላቭ የሚል ኢሜይል እዚህ ጋር 3 ምርጫዎች መተውልኛል ማለት ነው። እኔ የመጀመሪያውን ምርጫ እመርጣለሁ። ከዛ ታች ወርድና ኔክስት የምትለዋን በአረንጓዴ በራች እነካታለሁ። ኦኬ ፓስወርድ ምረጭ እያለኝ ነው። ፓስወርዴን ኤግዛምፕል ስለሆነ ችግር የለውም። እሺ ጓደኞቼ ፓስወርዴን አስገብቻለሁኝ። እንግዲህ ፓስወርዴን ታስገባ ቀጥታ እንደዚህ ሆኖ መጣልኝ። ቁጥራችሁን ማስገባት የምትፈልጉ ኦፖውን ነበር የሚለው ላይ ቁጥራችሁን ጨምሩት ማለት ነው። እኔ ግን ቁጥሬን መጨመር አልፈልግም እና እዚህ ጋር ነካዋለሁ ማለት ነው። ኦኬ አሁን እንግዲህ ልቅና ላቭ የሚል ኢሜይል ተከፍቶልሻል እያለኝ ነው። እዚህ ጋር ወርድና በአረንጓዴ የተጻፈችውን ኔክስት እላታለሁ ማለት ነው። ከዛም በኋላ አሁን እንግዲህ ጨርሰናል። እዚህ ጋር አንአግሪ የሚለውን ይችን በአረንጓዴ የተጻፈችውን ታች ጋር ወርጄ እሷን ክሬት አደርጋለሁ ማለት ነው። እሺ ጓደኞች አሁን ኢሜይሉን ጨርሰናል ማለት ነው። በዚህ መልኩ ኢሜይል ትከፍቷላችሁ ማለት ነው። የራሳችሁን ኢሜይል በዚህ መልኩ መክፈት ትችላላችሁ። እንግዲህ ስለ ተከታተላችሁኝ ከልብ አመሰግናለሁ። እንደምትማሩበት ተስፋ አደርጋለሁ።